ቢዝነሶች አትስቆንቆኑ፣ በነፃ መስጠት ልመዱ። በነፃ መስጠት ማለት መክሰር አይደለም። ብዙ ጊዜ ቢዝነሶች ሲያስተዋውቁ እነሱ የሚሸጡት ነገር አለ ወይም ደግሞ ሰርቪስ አለ የሚሰጡት፣ ያንን ቀጥታ ግዙን፣ ይሄ ጥራት አለው ፕሮዳክታችን ምናምን ብሎ። ነገር ግን የምንሸጠው ነገር ሃይ ቲኬት ከሆነ በተለይ ብዙ ዲሲሽን ሜኪንግ የሚፈልግ ሰዎች ጊዜ ወስደው አስበውበት የሚገዙት ነገር ከሆነ በቀላሉ አይወስዱም። ስለዚህ እነሱን አይነት ሰዎች ጋር ለመሸጥ ወይም ፕሮዳክታችንን ለማድረስ ሊድ ጀነሬሽን የሚባል ነገር መጠቀም አለ። ሊድ ጀነሬት የምናደርገው ነገር ደግሞ ሰዎች የሚያሳስባቸው የሆነ ትንሽዬ በደንብ የሚያሳስባቸው ግን ሶልቭ ቢደረግላቸው ደግሞ በጣም የሚፈልጉት ነገር ከሆነ ያንን በነፃ ሶልቭ እናደርግላቸዋለን። ያንን በነፃ እንሰጣቸዋለን። ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል። ያንን በነፃ የምንሰጣቸውን ነገር ደግሞ ስንሰጣቸው ወይም ለእነሱ ስናደርስ ከእነሱ በተቃራኒ የምንወስደው ለምሳሌ ኢሜል ሊሆን ይችላል፣ ስልክ ቁጥር ሊሆን ይችላል። ይህንን ከወሰድን በኋላ ደግሞ ቆይተን መልሰን አፕሮች እናደርጋቸዋለን። የዛን ጊዜ አፕሮች ስናደርጋቸው በነፃ የሰጠናቸው ነገር አለ፣ አምነውናል፣ ፕሮብሌም ሶልቭ አድርገንላቸዋል። ስለዚህ አሁን መልሰን የሆነ ነገር በገንዘብ ልንሸጥላቸው ስንሞክር ኮንቨርት የማድረግ ወይም ደግሞ የመግዛቱ እኛን አምነው ከኛ ፕሮዳክት ወይም ሰርቪስ የመቀበላቸው ነገር ይጨምራል ማለት ነው። ስለዚህ እንደዚህ አይነት አፕሮችን በተለይ ሃይ ቲኬት ፕራይስ የምትሸጡ ሰዎች ከሆናችሁ እንደዚህ አይነት አፕሮችን ሊድ ጀነሬሽን መጠቀም አስፈላጊ ነው ማለት ነው።